እንደምን ቆያችሁ የእግዚአብሔር ወገኖች። አሁን ይዤላችሁ የሚቀርበው የእግዚአብሔር እውነትና የእግዚአብሔር ቃል እንዲህ ይላል። እግዚአብሔር ይመስገን ሁሉ ሰላም ነው። ውጭ ውስጥ ያላችሁ እንደምናችሁ? እኔ ወንድማችሁ ወንጌላዊ ብርሃኑ ልሰበላለሁ። አሁን ደግሞ በሌላ ርዕስ የእግዚአብሔር እውነት ለማስረዳት በእንደዚህ እውነት አቀርባለሁ። እንዲህ ይላል የእግዚአብሔር ቃል። አድራሻዬን ለምትፈልጉ ቁጥሬን የስልክ ቁጥሬን ተቀበሉ። 0913706703 ነው። ደውላችሁ ለጸሎት ለተለያየ መድረክ አገልግሎት ልትጋብዙን ትችላላችሁ። እግዚአብሔር ይባርካችሁ። እንዲህ ይላል የእግዚአብሔር ቃል። የእግዚአብሔርን ቃል አነባለሁ። እንዲህ ይላል አትታወኩ የሚል ነው ርዕሴ። የትምህርት ርዕስ አትታወኩ። ምንም የሚያውቃችሁ ነገር የለም። መረጋጋት ይቻላል። አትታወቁ። አንደኛ እንዲህ ይላል ቃሉ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለውን ቃል አነባለሁ። ልባችሁ አይታወክ። ከቁጥር 1 በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባሌዋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ማን ስላለ ነው የማንታወቀው? ኢየሱስ ስላለ ነው የማንታወቀው። ኢየሱስ ያለው ሰው ለዘላለም አይታወቅም። ምድር ላይ ሲኖር አይታወቅም። የዘላለም ሕይወት በዘላለም ስለሚኖር ሁከት እሱ ዘንድ የለም። የሚታወቁ ሰዎች ሃይማኖተኞች ናቸው። ኢየሱስ የሌላቸው ሰዎች፣ ኢየሱስን ያልተከተሉ ሰዎች ሁሌ እንደታወቁ ነው የሚኖሩት። በጌታ በክርስቶስ ኢየሱስ ያላረፉ ሰዎች ሁሌ እንደታወቁ ነው የሚኖሩት። አትታወቁ። በሰማይ ቤት አለ። ምድር 70 80 120 ኖራችሁ ለምታልፏት ምድር አትታወቁ። በጌታ ይረፉ። እግዚአብሔር ያሳርፋል። እንደ እግዚአብሔር የሚያሳርፍ አምላክ የለም እንደ ኢየሱስ። ሃሌሉያ። ኢየሱስም እንዲህ አለ፣ በእኔ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እኔ ያሳርፋቸዋለሁ። ያሳረፈኝ ኢየሱስ ብቻ ነው። ሃይማኖት አያሳርፍም። ሃይማኖት ቢያሳርፍ ኖሮ የነጋዴዎች ሃይማኖት ነበረኝና ያ ሁሉ አሁን አይጠቅምም። ኢየሱስ ሕይወት ስለሆነ ሌላውን ቆሻሻ የሆኑ ነገሮችን አስወግደን ወደ ሕይወት መስመር ወደ ኢየሱስ ከገባን አንታወክም። ከእግዚአብሔር ጋር ከኖረን ሁከት ከወዴት ይመጣል? ሰይጣን የሚያወክ ሰዎችን የሚያውካቸው በሃይማኖት እስራት ውስጥ ቀንበር ውስጥ ስላሉ ያውካቸዋል። ለዚህ ነው ቶማስም ከተለያየ ከሃይማኖት ስርዓት ስለመጣ አልገባውምና እንዴት እናውቃለን አለ። አያችሁ፣ አብሮት አንዳንድ ክርስቲያንም አብሮት ከጌታ ጋር እያለ ይታወቃል። እንዴት አውቃለሁ? ጸሎቴ ይሰማል ወይ? እንዴት አውቃለሁ? በምን በኩል በምን እናውቃለን እያለ እንደ ቶማስ ጥያቄን እየጠየቀ ዘመኑን የሚያቃጥል ክርስቲያንም አለ። አንተ ክርስቲያን እነግርሃለሁ፣ ኢየሱስ ክርስቶስ ስላለ አትታወቅ። ወደ መገለጡ ምዕራፍ በእግዚአብሔር ኃይል ውጣ። እግዚአብሔር በኃይል መገለጥን ይሰጣል። ለሚሰሙት እግዚአብሔር ጆሮአቸውን ይከፍታል። ለሚሰሙት ይናገራል። ለሚያዩት ያሳያቸዋል። ለታማኞቹ ያሳያቸዋል። ቶማስ ታወከ። እንዴት እናውቃለን? ይሄን እንዴት እናውቃለን? እንዴትስ መንገዱን እናውቃለን አለ ቶማስ። ኢየሱስም መለሰለት፣ መንገዱማ እኔ ነኝ፣ ከኔ ጋር ሁን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። እኔን ካወቅ ሁሉ ሆኖልሃል። እመን እንጂ ተጠራጣሪ አትሁን አለው። የሚጠራጠር መንፈስ ያላቸው ሰዎች መቼም ከጥርጣሬ አይወጡም። መንፈሳዊያን የሆኑ ሰዎች ኢየሱስን ያዩታል። የጌታ ስም ለዘላለም ይባረክ። ሃሌሉያ። ኢየሱስ እውነት፣ መንገድ፣ ሕይወት ነው። ዓለም ሁሉ ይስማ፣ ዓለም ሁሉ ስሙ። ኢየሱስን ካልተቀበላችሁ ገሃነም የመግባት እድላችሁ ሰፊ ነው። ኢየሱስ ያልተቀበለ ሰው እንዳለ ገሃነም ነው የሚገባው። ወደ ዘላለም እሳት፣ ወደ ጥፋት ነው የምትገቡት። እውነት፣ ሕይወት፣ መንገድ የሆነውን ኢየሱስን ተቀበሉ። ዮሐንስ ወንጌል ምዕራፍ
14:6 በደንብ አንብቡና በዚህ ቃል መሰረት በክርስቶስ ኢየሱስ እመኑ። ያመኑትን የእግዚአብሔር ልጆች ያመኑትን እግዚአብሔር ሊወስዳቸው ይመጣል። ስለዚህ ቀን ሳለ ተጠንቀቁ፣ ቢከርቡ። አንድም ሰው ስለ ሃይማኖት እየተከራከረ ዘመኑን አያቃጥል። ሃይማኖት አያድንም። አምላክ አለኝ ብለ ደግሞ ለጣዖታቶች ደግሞ ጠበቃት ይሆናል። አንዳንድ ሰው ለጣዖታቶቹ እሱ ላቆመው ምስል፣ ለቀረጸው ምስል፣ ለጻፈው ስዕል ሰብስቦ ጠበቃ ሊሆንለት ይፈልጋል። እሱ እኮ አድነህም ነው ቆምልህ እሱ እኮ አድነህም ነው ምለ ወንድም። ኢየሱስ ክርስቶስ ብቻ ነው የሚያድነው። እውነት፣ ሕይወት፣ መንገድ ኢየሱስ ብቻ ነው የሚያድን። እሱ ሆኖ እያለ ታስረን ወደ አይደለም የታሰርክበትን እስራት በክርስቶስ ኢየሱስ እመንና በጥሰት ጣለው። ከኔ ላይ የተሰበረው መርገም ብነግራችሁ ሰዓትም ጊዜም አየሩም አይበቃኝም። ስለዚህ ኢየሱስ ክርስቶስ እውነት ነው፣ ሕይወት ነው፣ አዳኝ ነው፣ ይፈውሳል፣ ያሳድጋል፣ ያኖራል። እግዚአብሔር ታማኝ ነው፣ በቤቱ ያኖራል፣ ለዘላለም ሕይወት ነው። ኢየሱስ ጌታ ነው። ስለዚህ ሃይማኖተኞች ነግራቸዋለሁ፣ ኢየሱስ ይሻላቸዋል። ቆብ እንደደፋችሁ፣ ቀሚስ እንደለበሳችሁ፣ ዳውሪ እንደለበሳችሁ፣ ይሄ ምንድነው ሽቲያችሁ እንደለበሳችሁ ወደ ገሃነም እንዳትወርዱ ኢየሱስ ያድናል። በፍጥነት ወደ ኢየሱስ ክርስቶስ መንግስት ግቡ። ብልጥ ሆነህ አንተ ለምን ትሞታለህ? ሕይወት፣ መንገድ፣ እውነት እያለ ለምን ትሞታለህ? እሱም ኢየሱስ ሌላውን አራግፈህ ጣለው። ነግሬሃለሁ፣ ቀኑ እየመጣ ነው። የምትደርስበትን አታውቅም። ኢየሱስ ብቻ ሕይወት ነው። ኢየሱስ ብቻ እውነት ነው። ኢየሱስ ብቻ መንገድ ነው። ያለሱ ሕይወት መንገድ የለም። እረፉ ክርስቲያኖችም። ለምንም አጣርሁት መቅበዝበዝ ምን አመጣ? ስማ፣ አምላኬ እኮ የሚናገር አምላክ ነው። የኛ አምላክ የሚናገር፣ የሚሰማ፣ የሚሸከም ይላል። የምንሸከም አምላክ የለም፣ የሚሸከመን አለን። ተባረኩ። ጌታ ይባርካችሁ። ጌታን ተቀበሉ።